በኢንቨስትመንት ኦር በሆነ በስራ ሰበብ በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195 ሺህ ብር ሊወልድ የሚችልበት እድል ይኖራል? እንዴት ናቸው? ማይክ ገዝቻለሁ። ማይክ ያለው ሰው ደግሞ ምን ያደርጋል? አስተያየት ይሰጣል። እቺን ሾው እያየዋል። ሾው የማይባልም እንደ ኢንተርቪው ነገር ነው። ምንድን ነው ዋይቢስ? የግል ንግድ ድርጅት ነው። ዘንድሮም ሰው ይጭበረበራል። ፒራሚድ ስኪም ምናምን አለ እስካሁን ማለት እና ፒራሚድ ስኪም ምንድን ነው የሚለውን ላውራ አስቤበት አይደለም። ያው ማይክ ስላለኝ ማይኩን ልጠቀሙ ቁጥር ቲክቶክ ላይ ነው ቁጥሩን ያየሁት። ወደ 500 ሚሊዮን ምናምን ብር አርገዋል ነው የሚባለው ማለት ነው። ኢማጂን ስንት ብር እንደሆነ 500 ሚሊዮን ብር ስንት ብር እንደሆነ አስብ። በቀን ማለት ኮካ ገዝታ አያልቅም፣ ብሪንዳ ገዝታ አያልቅም። ኤቭሪቲንግ ማለት እያደረግ ለ10 ዓመት ተንደላቀ መኖር ትችላል። ከኢንፍሌሽን የኢትዮጵያን ብር Yesterday's price is not today's price. ኤኒዌይስ ፒራሚድ ስኪም ምንድን ነው? Investing, the more money we're all going to make. It's not a pyramid scheme. It's not even a scheme per se. I have to go make a call. በኢንቨስትመንት ኦር በሆነ በስራ ሰበብ አዳዲስ ካስተመሮች ገንዘብ ይከፍላሉ። ከዛ ለነባር ካስተመሮች አዳዲሶቹ ከሚከፍሉት ገንዘብ ላይ መስጠት ማለት ነው። እንደ ደሞዝ ኦር ደግሞ እንደ ፕሮፊት እንደ ትርፍ ማለት ነው። ምን ማለት ነው? 10 ሰው አለ እንበል። የመጀመሪያ ቲር አላቸው ደረጃ ማለት ነው። እንደ 3 ማዕዘን አድርጋችሁ አስቡት ፒራሚድ ስኪም ሲባል። ከዛ ከላይ ያለው አሁን 2 ሰው ያስገባል። ሁለቱ ሰዎች ሌላ 2 ሰው ያስገባሉ። የመጀመሪያ አንድ ሰው አለ፣ 2 ሰው አለው በስሩ ማለት ነው። ከዛ ሁለት አላቸው አይደለ? አራቱ ደግሞ ድጋሚ ሁለት ሰው አመጡ እንበል። ምሳሌ ነው፣ ከዛም በላይ ሊያመጡ ይችላሉ። ከዛ እንደዚህ በየደረጃቸው መጨረሻ ላይ አሁን 10ኛው ረድፍ ላይ ያሉት ሰዎች የሚከፍሉትን ገንዘብ ለመግባት ማለት ነው ለ9ኞቹ ይሰጣሉ። ከዛ 9ኞቹ ደግሞ ለ8ኞቹ፣ ለ7ኞቹ፣ ለ6ኞቹ እያለ ትርፏ ትከፋፈላለች። ከዛ እነኚህ የመጨረሻ 10ኛ ረድፍ ላይ ያሉት ሰዎች ገንዘባቸውን ለማስመለስ ሌላ 11ኛ ረድፍ ላይ ሰው ማስገባት አለባቸው ማለት ነው። ዊች ሚንስ እያወቁ ወይም ሳያውቁ የሚያስገቧቸው ሰዎች ገንዘባቸውን እየተበሉ ከዛ እነሱ የተበሉትን ገንዘብ ደግሞ ለማስመለስ ሌላ 11ኛ፣ 12ኛ፣ 13ኛ ደረጃ ሰው ማስገባት ይኖርባቸዋል ማለት ነው። እንዲህ እያለ የዚህ ሰውዬ ካምፓኒ 4 ዓመት ሞልቶታል ስራ ከጀመረ። 11ኛ እና 12ኛ ረድፍ ላይ ያሉት ሰዎች ለማስመለስ ገንዘባቸውን 13ኛ ሲያስገቡ፣ 14ኛ፣ 15ኛ ሲያስገቡ 4 ዓመት ላይ ደርሰዋል ማለት ነው። ከዛ ከ100,000 ብር ጀምሮ እስከ 40 ሚሊዮን ብር ያስገቡ ሰዎች አሉ ብሏል እራሱ ሰውየውን ያህል። ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ 40 ሚሊዮን ብር አስቡት ስንት ብር እንደሆነ። አንዳንዶቻችን እስካሁን አይተነውላ ምናውቅ አይመስለኝ። አንሴስተሮች የገውለው ደርሶ ሚያውቅ አይመስለኝ። 4 ዓመት ሙሉ ሰርቷል ይሄ ካምፓኒ እንዲህ እያስገባ። አሁን 4ኛው ዓመት ላይ ገንዘብ መክፈል አቆመ ማለት ነው። እኔ የሚመለስ አይመስለኝም ብራቸው። ግን ፒራሚድ ስኪም እንደዛ ነው። የሆነ ሰዓት ላይ በጣም ብዙ ካስተመር ይሆንና ብሩ ሲበዛለት ዋናው አካል ማለት ይዞት ይጠፋል። እና 2 አይነት እንትኖች ነው ያሉት እነኚህ ስኪሞቹ፣ ፒራሚድ ስኪም እና ፖንዚ ስኪም ይባላል። ፖንዚ የሚባለው አይ ቲንክ አንድ ሴንትራል ኮማንድ ነው የሚኖረው። ገንዘብ የሚላከው ለአንድ ሰው ነው። ቀጥታ ሴንተሩ ላይ ይገባል። ሴንተሩ ለእነኚህ ደረጃ የሰጠናቸው አሉ አይደለ? ለእነሱ ያከፋፍላል ማለት ነው። ወይ ፕሮፊት ብሎ ሊሆን ይችላል። እቺ ትርፋችሁ ነች፣ እቺ ስቶካችሁ እንትን ብሏል አድጓል ምናምን እያለ ይሰጣቸዋል አንዱ ሴንትራል ኮማንድ ማለት ነው። ይሄ ፖንዚ ስኪም ሲሆን ነው። ጨ የሚባል ካምፓኒ አለ እንበል እና ለጨ ካምፓኒ ነው የሚገቡት፣ ብራቸውን ከፍለው የሚገቡት ጨ ካምፓኒ ጋር ነው። ፖንዚ ስኪም ሲሆን ማለት ከዛ ፒራሚድ ስኪም ሲሆን ደግሞ እያንዳንዱ ሰው እያወቀም ይሁን ሳያውቅ ሌላ ሰው ማስገባት አለበት። ገንዘብ መበላታቸውና ኢንቨስትመንቱ እንዳለ ሆኖ ፒራሚድ ስኪም ሲሆን ሰውየው ሌላ ሰው ማስገባት አለበት። እነዚያ የገቡትም ሰዎች ሌላ ሰው መግባት አለበት። ከዛ ፖንዚ ስኪም ሲሆን ደግሞ ቀጥታ ሰዎቹ በማወቅም ይሁን ባለማወቅ ተታለው ቀጥታ ለጨ ካምፓኒ ይገባሉ ማለት ነው። ልዩነታቸው ይሄ መበላቱ እንዳለ ሆነ። ኢትዮጵያ ውስጥ ፊያስ ነበረ፣ ሲኤምቪ ነበረ እና አሁን ዋይቤስ ነው እያሉ ነው። እኔ የሆነ ይመስለኛል። አሁን ኤሬዝ ዋር ኤሬዝ ይላል ፈረንጅ ሙልጭ ተደርጓል። አሁን ገንዘብን ልካል እንበል፣ ፒራሚድ ስኪም እንደሆነ ሳታውቅ ገንዘብን ልካል። ከዛ እንበልና 50,000 ብር ከፍለህ ከዛ ስታውቀው 50,000 ብርን ለማስመለስ ሰው ማስገባት አለ። ሰው ታስገባለህ ወይስ ብሬ ተበልቶ ይቅር ብለህ ትተዋለህ? ላይ ደግሞ ውስጥ ይከታል ማለት እንዴት መሰለህ የሚሆነው ገንዘብ እንዲመለስ ትፈልጋለህ። ገንዘብን ደግሞ ለማስመለስ ያለህ ብቸኛ አማራጭ ማለት ነው ሰው ማስገባት ነው።
ለምን 2 ሰው ካስገባ 50 ሺህ ከፍለው ከገቡ ለምሳሌ የሆነች ዲቪደንዷን ይሰጧል። ከዛ የራስን መላ ታገኛለህ። ድጋሚ እነሱም ደግሞ ሰዎች ሲያስገቡ አንተም ሌላ ብርን ታገኛለህ ማለት ነው። የሆነ ሰዓት ብሬክዝሩ ራሱ እንደዚህ አይነት ነገር ጀምረው ነበር። ብሬክዝሩ እያሉ የሚሰሩ ልጆች 11ኛ ክፍል ምናምን እያለ አንድ ልጅ አሁን ይህ ቪዲዮ ካየው ያስታውሳል ራሱ እንደ እኔ ተከፍሎኛል 25 ሺህ ብር ተከፍሎኛል ምናምን ብሎ ያስገባኝ ነበርና ከዛ መጨረሻ ላይ ያ ነገር ግን የምር ተከፍሎ ነበር ብዬ ጠየቅኩት። አልገባኝም በጊዜው እኔ ማለት ካለፈ በኋላ ኧረ ተከፍሎኝ አያውቅም ምናምን አለ። እሱ እንደዛ ሰክሶ ሊያስገባኝ ነበር ማለት ልጁ። እና ዋሽታችሁ ታስገባላችሁ ወይስ ብሬ በቃ ይበላ ብላችሁ ትወጣላችሁ? እንደዛ ብሎ ሰክሶ ወይ ሰውም አስገብተው ሊሆን ይችላል አላውቅም ልጁ። እኔ ግን በሰዓቱ አምልጫለሁ። ኤኒዌይስ ቴክ ኬር፣ ራሳችሁን ጠብቁ፣ ይመቻችሁ፣ ባባይ